ራሳችሁን ማርካት እንድታቆሙ ነፃ ጋይድ። እዚህ ሱስ በጣም ለተጠቁ ሰዎች እና ከዚህ ሱስ መውጣት ለከበዳችሁ ሰዎች የተዘጋጀ እና እዚህ ላይ የሚጠቀሱት ነገሮች እንዳለ ተግባር ላይ ውላችሁ ከዚህ ሱስ ሙሉ ለሙሉ መውጣት ትችላላችሁ። አሁን በእርግጠኝነት ብዙ ጊዜ ሞክራችሁ ሊሆን ይችላል ከዚህ ሱስ ለመውጣት ማለት ዛሬ አቁማለሁ ብላችሁ ድጋሜ ትወድቃላችሁ። ከዛ ተስፋ ትቆርጣላችሁ፣ ራሳችሁን ትወቅሱታላችሁ። ከዛ በኋላ ደግሞ ድጋሜ ከዚህ ሱስ መውጣት አይቻልም ብላችሁ ታስቡና ጭንቅላታችሁ ላይ በዚህ ሱስ እየተጠቃችሁ የተሰቃያችሁ ትኖራላችሁ። ራሳችሁን እየጠላችሁት ብቸኛ እንድትሆኑ ተነሳሽነታችሁን እየወሰደባችሁ አቅማችሁን እየወሰደባችሁ ይህንን እንዴት መጋፈጥ እንደምትችሉና እንዴት ከዚህ ሱስ መውጣት እንደምትችሉ ነግራችኋለሁ። ከዚህ ሱስ ለመውጣት መጀመሪያ ለምን የዚህ ሱስ ተጠቂ እንደሆናችሁ እንገራችሁ። አንድ ሱሰኛ የአንድ ሱስ ተጠቂ የሚሆንበት ምክንያት ምንድነው? እነዚህ ሁለት ነገሮች ውስጡ ላይ ስለጎደሉ ወይ ስሜቱን መቆጣጠር ይከብደዋል፣ ማለትም ብቸኝነቱን፣ ጭንቀቱን፣ ድብርቱን ወይ ደግሞ ውስጣዊ ፍላጎቶቹን አጥቶታል። ለምሳሌ ከሰው ተቀባይነት የማግኘት ፍላጎቱ፣ ከሰው ክብር የማግኘት ፍላጎቱ፣ ከሴት ልጅ የመወደድ ፍላጎቱ አጥቶታል። እነዚህ ነገሮች ካጣችኋቸው በሱሶች ራሳችሁን የደበቃችሁ ወይም በሱሶች እነዛ ስሜት ያስታገሳችሁ እንድትኖሩ ያደርጋቸዋል። ከዛ ልክ ያ ስሜት ሲሰማችሁ፣ ያ ብቸኝነት ሲሰማችሁ፣ ያ ጭንቀት ሲሰማችሁ ወደ ሱሱ ትወድቃላችሁ። ወይ ደግሞ ያቺ ተቀባይነት ስታጡ፣ የሆነ ሰው ሲያስቀይማችሁ፣ የሆነች ልጅ ዞረል ስትላችሁ ወይ የሆነ ነገር ስታደርጋችሁ ወደዛ ሱስ ትወድቃላችሁ እንደማምለጫ ማለት ነው። አንድ ሱሰኛ ሱስ ውስጥ የሚወድቅበት ምክንያት ይሄ ነው። የትኛውም ሱስ ብታዩ፣ የጌም ሱሰኛ ብታዩ ክብር የማግኘት ፍላጎቱን እዛ ጌም ላይ ያንን ካራክተር አሳድጎ ለማግኘት ይሞክራል። እዛ የዛ ሱስ የዛ ጌም ሱሰኛ ይሆናል ማለት ነው። የትኛውም ሱስ እንደዛ ነው። እዛ ከዚህ ሱስ እንዴት ነው ልትወጡ የምትችሉ? መጀመሪያ አሁን ላይ ታደርጉት የሚገባ ነገር ምንድነው? ስንት ሰዓት ላይ እንደምትወርቁ፣ ምን አይነት ምክንያቶች እንድትወርቁ እንደሚያደርጋችሁ እና ምን አይነት ውስጣዊ ፍላጎቶች ህይወታችሁ ላይ እንደጎደለባችሁ፣ ምን አይነት ስሜቶችስ ወደዛ ሱስ እንድትወርቁ እንደሚያደርጋችሁ ማወቅ አለባችሁ። ለምሳሌ ምን ሊሆን ይችላል? አብዛኛው ጊዜ ማታ ማታ ነው። ልክ ማታ እንደገባችሁ ከስራ ደክሟችሁ ስራ ቦታ የሆነ ነገር የሚያጨናንቃችሁ ነገር ወይ ድብርት ወይ የሆነ ጭንቀት አጋጥሟችሁ ነበረ፣ ወይ የሆነች ተቀባይነት ያጣችሁ ነበረ፣ ወይ የሆነ ክብር አጣችሁ ነበር። ለዛ አንደኛው ነገር ሊሆን የሚችለው እሱ ቀናችሁ ላይ ያጋጠማችሁ ስሜት ነው። ከዛ በኋላ ደግሞ ብቸኝነት እየተሰማችሁ ለዛ ብላችሁ ገብታችሁ ብቸኝነታችሁን ለማስታገስ ወይ ድብርታችሁን ለማስታገስ ስለደበራችሁ ሶሻል ሚዲያ ላይ ስክሮል ማድረግ ጀመራችሁ። ደብሮኛል ነው። ከዛ ድብርታችሁን ለማስታገስ ስክሮል እያደረጋችሁ ያለ የሆነች ሴት አያችሁ። ከዛ ጭንቅላታችሁ ወዲያውኑ ስሜት ውስጥ ይገባል። ከዛም ራሱን ለሚያረካበት ዌብሳይት ሰርች አድርጎ ይገባል ማለት ነው። ከዛ እነዚህ ነገሮች በደንብ አድርጋችሁ ካወቃችሁ በኋላ እነዚህ ነገሮች በጥሩ ልማዶች ልተኩት ይገባል። ስሜታችሁን በጥሩ ልማዶች ልተኩት ይገባል። እና ደግሞ ወደዛ ሱስ ሊወስዳችሁ የሚችሉትን ነገሮች ገደብ ሊኖራችሁ ይገባል። ማለት ወደዛ ሱስ ወዲያው እንዳትወርቁ ሊቆጥባችሁ የሚችል ሊገድባችሁ የሚችል ነገር ያስፈልጋቸዋል። ለምሳሌ ምን አይነት ሶሻል ሚዲያ ላይ እንደምትገቡ፣ ቲክቶክ ላይ ሊሆን ይችላል፣ ኢንስታግራም ላይ፣ ፌስቡክ ላይ፣ እነዚህ ነገሮች ገደብ ሊኖራቸው ይገባል። ለምሳሌ ማታ ማታ ከነጭራሹ ሶሻል ሚዲያዎች መጠቀም ማቆም ይገባችሁ እና ያቺን ብቸኝነት ስሜት ያቺን ጭንቀት ስሜት ልታስታግሱበት የሚችሉ ጥሩ ልማዶች ህይወታችሁ ላይ ታስገቡ ይገባል። እሱ የሚሰጣችሁን ደስታ ተክታችሁ በጥሩ ልማዶች ደስታ ማግኘት ከጀመራችሁ፣ ጭንቀታችሁን ተክታችሁ በጥሩ ልማዶች ጭንቀታችሁን መቆጣጠር ከጀመራችሁ፣ ድብርታችሁን በጥሩ ልማዶች ማስታገስ ከጀመራችሁ፣ ያቺ ተቀባይነት የምትፈልጓትን ስሜት ራሳችሁን እየገነባችሁ ሰዎች የተቀበሏችሁ ሲመጡ፣ ሰዎች እያከበሯችሁ ሲመጡ፣ ራሳችሁን ገንብታችሁ ትልቅ ቦታ ደርሳችሁ አላማችሁ ላይ ሰርታችሁ አቋማችሁን አስተካክላችሁ ራሳችሁን የወደዳችሁ ትመጣችሁ አሪፍ የሆነ ባህሪ ገንብታችሁ ራሳችሁን በቂነት እስኪሰማው ድረስ ነው። ሴቶች የሚያዩት አይነት ወንድ ስትሆኑ እነዛን ነገሮች በእውነተኛ ዓለም ማግኘት ሲጀምሩ ይሄ ሱስ የረሳችሁትና እየተዋችሁ ትመጣላችሁ። ከዛም ሱስ ለመውጣት የቀለላችሁ ይመጣል። ግን እነዛ ስሜቶች ካሉባችሁ ከዛ ሱስ ለመውጣት በጣም ከባድ ነው የሚሆነው። ለምን? ያንን ሱስ እንደ ማምለጫ እየተጠቀማችሁ ስለሆነ ከዛ ስሜቶች እነዛ ስሜቶች እንደ ማምለጫ እየተጠቀማችሁ ስለሆነ ከዛ ሱስ ለመውጣት በጣም ይከብዳችኋል። ለዛ እነዚህ ስሜቶች እነዚህ ያጣችኋቸውን ውስጣዊ ፍላጎቶችና ወይ ብቸኝነታችሁን፣ ድብርታችሁን፣ ወይ ጭንቀታችሁ ልታስታግሱበት ጥሩ ልማዶች ህይወታችሁ ላይ ማስገባት ሊኖርባችሁ ይችላል። አንዳንዶቹን ሪኮመንድ አድርጋችሁ
ስፖርት መስራት አሁን ጭንቀታችሁን ሊያቃልላችሁ ይችላል። ስፖርት መስራት ሲጀምሩ ጭንቀታችሁን ብቻ አይደለም ያቃልላችሁ፣ ከሰዎችም ተቀባይነት ማግኘት ትጀምራላችሁ። አቋማችሁን ያስተካክላችሁ ስትመጡ ክብር እያገኛችሁ ትመጣላችሁ። ሴቶች እየሳባችሁ ትመጣላችሁ እና ያቺን ከሴቶች የምትፈልጓትን ተቀባይነት ማግኘት እየጀመራችሁ ትመጣላችሁ። እነዚህ አይነት ነገሮች ስታገኙ ደግሞ ወደዛ ሱስ የመውደቅ እድላችሁ የቀነሰ ይላል። ሁለተኛ ደግሞ ከሶሻል ሚዲያዎች እየራቃችሁ ነው። ሶሻል ሚዲያዎች እየራቃችሁ መጽሐፍ ማንበብ ጀመራችኋል። ማታ ማታ ሶሻል ሚዲያ ስክሮል በምታደርጉበት ሰዓት መጽሐፍ ማንበብ ጀመራችሁ። ጸሎት አድርጋችሁ በጊዜ መተኛት ጀመራችሁ። ይሄ አሁን ደግሞ የራሳችሁን እውቀት ገንብታችሁ አላማችሁ ላይ እንድትሰሩ፣ አላማችሁ ላይ ከደረሳችሁ ደግሞ ያቺ ከሰዎች የምትፈልጓትን ተቀባይነት እያገኛችሁት፣ ከሰዎች የምትፈልጓትን ክብር እያገኛችሁት ትመጣላችሁ ማለት ነው። ሶስተኛው ደግሞ ብቸኝነት ሊሆን ይችላል። ብቸኝነታችሁን ለማስታገስ ከሰዎች ጋር መግባባት ከጀመራችሁ፣ ከሰዎች ጋር ማውራት ከጀመራችሁ፣ ጓደኞቻችሁ ጋር ወጥታችሁ ወክ ማድረግ ከጀመራችሁ፣ ተማሪዎች ማድረግ ከጀመራችሁ፣ ስፖርት ቤት እየሄዳችሁ ሰዎች ጋር ሶሻላይዝ ያደረጋችሁ ማውራት ከጀመራችሁ ብቸኝነታችሁን እየተተካ መጣ ማለት ነው። ድብርታችሁን በጤናማ የሆኑ ልማዶች ለመተካት ሞክራችሁ ስፖርት ስትሰሩ የድብርታችሁ መጠን እየቀነሰ ይመጣል። ወክ ስታደርጉ ከጓደኞቻችሁ ጋር ወክ እያደረጋችሁ የተቀላለዳችሁ እየሳቃችሁ እነዚህ አይነት ነገሮች ስታደርጉ ድብርታችሁ የቀለላችሁ ይመጣል። ከዛም እነዛ ስሜቶች ውስጣዊ ስሜቶቻችሁ የተቆጣጠራችኋቸው ትመጣላችሁ ማለት ነው። ጥሩ ልማዶች ተቀባይነትን ለማግኘት ደግሞ አላማችሁ ላይ ስትሰሩ ክብር ለማግኘት አቋማችሁን አስተካክላችሁ የተሻለ ሰው መሆን ስትጀምሩና ይሄ ሱስ የኔ ማንነት አይደለም ብላችሁ ራሳችሁን ለመለወጥ ጠንክራችሁ ስትነሱ ይሄ ሱስ እየረሳችሁትና እየተዋችሁ ትመጣላችሁ እንጂ የዚህ ሱስ ተጠቂ ሆናችሁና እነዚህን ነገሮች ማታስተካክሉ ከሆነ ከሶሻል ሚዲያዎች የራቃችሁ አላማችሁ ላይ ማሰሩ ከሆነ ህይወታችሁ ላይ ምንነታችሁን ለማግኘት ማትሞክሩ ከሆነ አቋማችሁን ለማስተካከል ስሜታችሁን በመቆጣጠር ከሰዎች ተቀባይነት ለማግኘት ራሳችሁን ማሻሻል ማትችሉ ከሆነ ከዚህ ሱስ ልትወጧችሁ። ስለዚህ ሱስ ይበልጥ ማወቅ የምትፈልጉ ከሆነ ከዚህ ሱስ እንዴት መውጣት እንደሚቻል ስትራቴጂዎች፣ ታገዙ መንገዶች እናም ስቴፕ ባይ ስቴፕ ከዚህ ሱስ ለመውጣት ምን ማድረግ እንዳለባችሁ እኔ ራሴ የመሯችሁ መውጣት የምትፈልጉ ከሆነ ኮርስ አዘጋጅቼላችኋለሁ። ኮርስና ጋይድ አለ። እዛ ላይ የተጠቀሱትን ነገሮች ህይወታችሁ ላይ ተግባር ላይ ከዋላችሁ ህይወታችሁ ሙሉ ለሙሉ ይቀየራል። አዲስ ማንነት ትገነባላችሁ። የተሻለ ሰው መሆን ትችላላችሁ። አሁን ላይ ብዙ ሰዎችን የተለወጡበት ይገኛሉ። ከ300 ሰዎች በላይ እዚህ ኮርስ ላይ ተቀላቅለው ህይወታቸውን የተሻለ ቦታ እያደረሱና ከዚህ ሱስ እያገገሙ ይገኛሉ። እናንተም አንዱ መሆን የምትፈልጉ ከሆነ ዲስክሪፕሽን ላይ ለመቀላቀል ማድረግ እንዳለባችሁ አስቀምጥላችኋለሁ። ኮርሱ ላይ ደግሞ የተቀላቀሉ ሰዎች ጋር ራሱ የምታወሩበት አማራጭ አዘጋጅቼላችኋለሁ። ሰፖርት ግሩፕ አለ። እዛ ላይ ቻሌንጆችን እኔው ራሴ አዘጋጅላችኋለሁ። ዲስከስ ታደርጋላችሁ። ስሜታችሁን በነፃነት ትገልጻላችሁ። እናንተ ያላችሁን ኤክስፒሪየንስ እና ለእናንተ እየሰራላችሁ ያለውን መንገድ አጋራላችሁ። እነሱም ለእነሱ እየሰራላችሁ ያለውን መንገድ ያጋራሉ እና እዚህ ሱስ ሙሉ ለሙሉ እስክትወጡ እዛ ሰፖርት ግሩፕ ላይ የተወያያችሁ መውጣት ትችላላችሁ ማለት ነው። ለእኔም እንዴት እንደወጣሁ ዛሬ አስቀምጬላችኋለሁ። በየጊዜውም አዲስ ቪዲዮዎች ይለቀቃሉ ማለት ነው። አዲስ ኮርሶች ይለቀቃሉ። ህይወታችሁን የተሻለ ቦታ እንድታደርሱና ከዚህ ሱስ ሙሉ ለሙሉ እንድትወጡ በዛ መቀላቀል የምትፈልጉ ከሆነ ዲስክሪፕሽን ላይ አስቀምጥላችኋለሁ።